አሜሪካን ሀገር የሚገኘው የዌስት ክሊፍ ዩኒቨርሲቲ አመራሮች ወደ ኢትዮጵያ ሊመጡ መሆኑ በዚህ ሰዓት ሰምቷል። ኦክቶበር 11 እና 12 በወርልድ ሊንክ ኮሌጅ በተዘጋጀው ኢቨንት ላይ እነዚህ አመራሮች ታዲያ ለተማሪዎች ሰፊ ገለጻን እንደሚሰጡም ሰምቻለሁ። ወርልድ ሊንክ ኮሌጅ የሚሰጠውንና ሀገር ውስጥ ተምራችሁ አሜሪካን ዲግሪ የምታገኙበትን እድል አስመልክቶ እንዲሁም ደግሞ እንዴት በ3+1 እና 1+1 አማካኝነት ወደ ዌስት ክሊፍ ዩኒቨርሲቲ ሄዳችሁ ትምህርታችሁን እንደምታጠናቅቁ እነዚህ ከአሜሪካ በመጡ አመራሮች በዚህ ኢቨንት ላይ ሰፊ የተባለ ገለጻና ማብራሪያ ይሰጣቸዋል ተብሏል። ይሄ ኢቨንት ታዲያ ሲኤምሲ በሚገኘው ወርልድ ሊንክ ኮሌጅ ካምፓስ ውስጥ የተዘጋጀ ሲሆን ተማሪዎችም ታዲያ በዲግሪና ማስተርስ ፕሮግራም የአሜሪካን ዲግሪ ኢንተረስትድ የሆናችሁ በዚህ ማለት ነው ኦክቶበር 11 እና 12 ቅዳሜና እሁድ በኮሌጁ በመገኘት የእድሉ ተጠቃሚ መሆን ትችላላችሁ። በእነዚህ ሁለት ቀናትም ታዲያ ወርልድ ሊንክ ኮሌጅ የመጨረሻ ምዝገባውን የሚያደርግ ሲሆን ባዮ ላይ ባለው በዚህ ሊንክ በኩል ገብታችሁ በመመዝገብ ኦክቶበር 11 እና 12 እዛው ሲኤምሲ ወርልድ ሊንክ ኮሌጅ በአካል መገኘት ትችላላችሁ። ይህ እድል እንዳያመልጣችሁ። መልካም ቀን።